አረብኛ በአማርኛ ትዕዛዞችና መልሶች። ሰላም ሰላም፣ ወደ ጠጅት ተከታታዮቼ እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት አረብኛ ትዕዛዛትና መልሶችን በጣም ጠቃሚ ቪዲዮ ነው ይዤላችሁ የመጣሁት። ቤተሰቦቼ ሰብስክራይብ በማድረግ አበረታቱኝ። ላይክ አድርጉ፣ ቤተሰብ ላይክ አድርጉ፣ ሼር አድርጉልኝ፣ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮውን እስከ መጨረሻው አይታችሁ ማለት ነው። በጣም ነው የማመሰግናችሁ ስለምታበረታቱኝ ውድ ሀገሬ ልጆች። ወደ ትምህርታችን እናም አሁን ስንጀምር መጀመሪያ ማወቅ ያለብን ምንድነው? ቃላቶችን መጀመሪያ መሸምደድ ያለብን ማለት ነው። ቃላቶችን ሁሎችንም ካወቅን ከዛ አረፍተ ነገር እያደረግን ራሳችን መለማመድ ያለብን ማለት ነው። ወይም ደግሞ እነሱ ለምሳሌ እናንተ ቃላቶችን ታወቃችሁ፣ እነሱ ሲጠይቋችሁ በአረፍተ ነገር መልክ አድርገው አይደለም የሚጠይቋቸው፣ ለምሳሌ ረዘም አድርገው ማለት ነው። ስለዚህ እንደዛ ሲሆን እናንተ አይደናገራችሁም ማለት ነው። እናም ቤተሰቦቼ ወደ ትምህርት ይሄዳለሁኝ። ለምሳሌ በአንደኛ ደረጃ ያስኩላችሁ ሺስመክ ሲባል ለወንድ ነው። ማነው ስምህ ማለት ነው። ሺስመች ከሆነ ደግሞ ማነው ስምሽ ለሴት ማለት ነው። ኬም አምርክ ማለት እድሜህ ስንት ነው። ከዛ ለሴት ደግሞ ሲሆን ኬም አምርች ይባላል። ስንት ነው እድሜሽ ማለት ነው። እንቲ ምን ወይን ይሄ ማለት አንቺ ከየት ነሽ፣ ከየት ነው የመጣሽው፣ እንደዛ እንደማለት ነው። ለምሳሌ እንቲ ምን ወይን ቢሏችሁ አረቦቹ እኔ ምን ኢትዮጵያ ትላለች ማለት ነው። ከኢትዮጵያ ነው የመጣሁት እንደዛ ማለት ነው። ለምሳሌ የት ነሽ ከየት ነው እንደማለት ነው። እሺ። እና አረበኛ በጣም ቀላል ይሆንላችኋል ደግሞ ሲጀምሩት፣ አትፍሩ። እሺ ወዶቼ። ከዛ እንቲ ፊዞች ይሏችኋል። ባል አለሽ ወይም ትዳር ነሽ፣ ባለ ትዳር ነሽ። ከዛን ካላችሁ አይዋ ትላላችሁ ማለት ነው። ከሌላችሁ ላ። በጣም ቀላል ነው። እሺ በቃ እንደዛ እያደረጋችሁ ጥያቄ ስጠይቋችሁ በዚህ መልኩ መመለስ ትችላላችሁ ማለት ነው። ከዛ እንዲክ አያል ማለት ልጅ አለሽ ወይ ወይም እንዲክ ፊ ቤቢ ይላሉ አንዳንዴ ማለት ነውና ልጅ አለሽ ወይ። ከዛ ካለሽ አዎ፣ ከሌለሽ ደግሞ የለኝም ማለት ነው። ያኔ ላ ከሌለሽ ላ ነው የሚባለው፣ ካለ ደግሞ አይዋ ማለት ነው። ከዛ እንዲኩም አህዋን ያኔ ቤተሰብ አለሽ ወይ ማለት ነው። እንዲክ አህዋን ወይም እንዲች አህዋን ቤተሰብ አለሽ። ከዛ አይዋ ትላለች ማለት ነው። አዎ ለምሳሌ ፊ ምኒ ሳውዲ እንዲክ አክት ፊ እንዲክ ሁ ለምሳሌ እዚህ ሀገር ቤተሰብ አለሽ፣ እህት ወንድም አለሽ፣ እንደዛ እንደማለት ነው። እሺ ከዛ ካላችሁ አይዋ፣ ከሌለ ደግሞ ላ በሚለው ጥያቄያችሁን ትመልሳላችሁ። እሺ እህቶቼ። ሌላው ቀስሊ፣ ለምሳሌ ቀስሊ ማለት እጠቢ ነው። ከዛ ቀሰልቲ፣ ለምሳሌ ቀሰልቲ መላብስ፣ ቀሰልቲ ማለት አጠብሽው ወይ ማለት ነው። ከዛ እናንተ አጥባችሁ ከሆነ አይዋ ቀሰልት ትላላችሁ። አላጠባችሁ ከሆነ ደግሞ ለማቀሰልት፣ እኔ አላጠብኩም ማለት ነው። ከዛ ከወይቲ መላበስ ማለት ልብስ ተኮሽ ማለት ነው። ልብስን ተኮሽው። ከዛ ከተኮሳችሁ እናንተ መልስ አይዋ ይሆናል ማለት ነው። ካልተተኮሰ ላ ትላላችሁ። ከዛ ደግሞ ጉልትች ነግሬሻለሁ ማለት ነው። ጉልትልኩም ለብዙ ሰው ከሆነ የሆነ ነገር ለምሳሌ አልነገርሽኝም ካለቻችሁ ምንድነው እናንተ መልሳችሁ? ለማጉልትኝ ካለቻችሁ ጉልትልኩም። ለምሳሌ ጉልትች ማለት ለአንድ ሰው ነግሬሻለሁ ማለት ነው። ብዙ ሰው ከሆነ ደግሞ ጉልትልኩም ነግሬያችኋለሁ ማለት ነው። ከዛ ማጉልትኝ ማለት ደግሞ አልነገርሽኝም። ከዛ
ማ ስመዕቲ ማለት አልሰማሽም ማለት ነው። ከዛ ስመዕቲኒ ሰማሽኝ። ከዛን ደግሞ ስመዕትች ማለት ሰምቼሻለሁ ማለት ነው። ከዛን ደግሞ ናዲትኒ ማለት ጠራሽኝ ማለት ነው። እንዝሊ ማለት ውረጂ ማለት ነው። ለምሳሌ እንዝሊ ምን ፎቅ እንዝሊ ታህት ቢሏችሁ፣ ለምሳሌ እናንተ ፎቅ ሆናችሁ እንዝሊ ታህት ሊሏችሁ ይችላሉ። ከዛ ወጣችን ነይም እንደማለት ነው። ጠልኤ ወይም እጥላኤ ማለት ውጭ እንደማለት ነው። ለምሳሌ እጥላኤ ፎቅ ልትባሉ ትችላላችሁ። ፎቅ ውጡ እንደማለት ነው። ጠይብ ከዛ ደግሞ ጥላኤ በራ ልትባሉ ትችላላችሁ። ውጪ ወይም ደግሞ ጠለኤ ማለት ደግሞ አውጪ ማለት ነው። አያችሁት? እጥላኤ ውጪ ነው። ጠልኤ ደግሞ አውጪ ማለት ነው። ከዛ የሆነ ነገር ለምሳሌ አውጪ የሆነ ነገር ጠልኤ፣ ለምሳሌ ጠልኤ ዲጃጅ መንተላጃ ትባሉ ትችላላችሁ። ወይም መንፈሬዘር ጠልኤ ዲጃጅ መንፈሬዘር ብትባሉ ከፍሬዘር ውስጥ ከፍሪጅ ውስጥ ዶሮ ውጭ እየተበላችሁ ነው። እሺ። ከዛ እልብሲ ማለት ልበሺ ማለት ነው። እልብሲ። ነዝሊ ደግሞ አውርጅ ነው። የሆነ ነገር ለምሳሌ ነዝሊ አቅራብ ምን ፎቅ ብትባሉ ከፎቅ ጓዝ አውርጂ እያለቻችሁ ነው ማለት ነው። ቁረጪ ወይም ግሲ ስትባል ደግሞ ግሲ ማለት ቁረጭ ወይም ሸክፊ እንደማለት። ለምሳሌ ግሲ የሆነ ነገር ቁረጭ ማለት ነው። ለምሳሌ ግሲ በሰል ሊሆን ይችላል። ግሲ በሰል ከተባላችሁ በሰል ማለት ሽንኩርት ነው። ግሲ ማለት ቁረጭ ወይም ሸክፊ ነው። ስለዚህ ግሲ በሰል ብትባሉ ሽንኩርት ሸክፊ ማለት ነው። ከዛም ግሲ ጡማጥ፣ ግሲ ባጣጥስ ትባላላችሁ። ባጣጥስ ማለት ደግሞ ድንች ማለት ነው። ግሲ ጡማጢም ብትባሉ ቲማቲም ሸክፉ ማለት ነው። ከዛ በቀስል ወይም ቀስሊ እጠቢ ነው። በቀስል ደግሞ ላጥብ ነው። ለምሳሌ ቀስሊ ብትባይ እናንተ ምንድን ይሆናል መልሳችሁ? በቀስል ያኔ ብቻ ጨምሩባት። በቀስል ላጥብ ነው ማለት ነው። ምንተ ማለት መቼ ማለት ነው። ምንተ መቼ ማለት ነው። ምንተ ለምሳሌ አረፍተ ነገር እዚህ ላይ ስንሰራበት ምንተ ትሩሂን ማለት መቼ ነው የምትሄጂው። ምንተ ትጂን ማለት ደግሞ መቼ ነው የምትመጪው ማለት ነው። ለብዙ ሰው ሲሆን ደግሞ ምን ማለት ትችላላችሁ? ምንተ ትጁን ማለት መቼ ነው የምትመጡት ማለት ነው። ምንት ለምሳሌ በዚህ ደግሞ ሌላ አረፍተ ነገር ስንጨምርበት ምን ተሰዊ እክል፣ ለምሳሌ ምን ተሰዊ ቀዳ፣ ምን ተሰዊ እክል ማለት መቼ ነው ምግብ የምሰራው፣ ምን ተሰዊ ቀዳ፣ ምን ተሰዊ ቀዳ ማለት ደግሞ ቀዳ ማለት ምሳ ነው። እሺ ቀዳ ይሉታል። ዝሮ አረበኛ አንዳንድ ቦታ ቢለያይም ቀዳ ማለት ምሳ ነው። ከዛ ምን ተሰዊ ቀዳ ማለት መቼ ነው ምሳ የምሰራው። ምን ተሰዊ አይሻ ደግሞ እራት ነው። እራት ያኔ አይሻ ነው ማለት ነው። ስለዚህ ምን ተሰዊ አይሻ ማለት መቼ ነው እራት የምሰራው። ምን ተሰዊ ፍጡር፣ አያችሁት? እቺ ምንተ በምትለዋ ብዙ አረፍተ ነገር ማለት ነው። መቼ በሚለው ብቻ ማለት ነው። እናም ምን ተሰዊ ፍጡር ማለት መቼ ነው ቁርስ የምሰራው ማለት ነው። ከዛም እልዮም ማለት ደግሞ ዛሬ ማለት ነው። ለምሳሌ እልዮም በሚለው ደግሞ አረፍተ ነገር ስንሰራ እልዮም የብሩህ ኢጃዛ ማለት ትችላላችሁ። ለምሳሌ እልዮም የብሩህ ኢጃዛ ዛሬ እረፍት መሄድ እችላለሁ፣ እረፍት መሄድ እፈልጋለሁ፣ እንደዛ ማለት ነው። እልዮም ቀሩህ ምስተሽፋ፣ እልዮም ተአባን ማለት ትችላለች። እልዮም ተአባን ማለት ዛሬ አሞኛል ማለት ነው። እልዮም የብሩህ ምስተሽፋ ብትሉ ዛሬ ሐኪም ቤት መሄድ እፈልጋለሁ፣ ወይም እልዮም እብቃሩህ ሱቅ ማለት ትችላላችሁ።
ሱቅ ያው ሱቅ ነው እንደምታውቁት። እና ዛሬ ሱቅ መሄድ እፈልጋለሁ። እናንተ ማወቅ ያለባችሁ መጀመሪያ ቃላት ነው ያልኳችሁ፣ ለዛ ነው። እሺ ለምሳሌ ኢሊዮም የሚለውን ታወቃችሁ፣ ከዛ እየደማመራችሁ መናገርም ሆነ ጥያቄያችሁን መመለስ ትችላላችሁ ማለት ነው። ከዛ ሌሽ ማለት ደግሞ ለምን ማለት ነው። ለምሳሌ ሌሽ በሚለው ሌሽ ሰዊ ሀዳ ትባሉ፣ ለምን ይሄን ሰራሹ ማለት ነው። ሰዊ ማለት ስሪ ማለት ነው። ሀዳ ማለት ይሄ ማለት ነው። ስለዚህ ሌሽ ሰዌቲ ሀዳ ማለት ለምን ይሄን ሰራሹ ማለት ነው። ኤሽ ስንባል ደግሞ ምንድን ነው። ለምሳሌ ኢሽ ሀዳ፣ ለምሳሌ ይሄ ምንድን ነው። ኢሽ ሀዳ ማለት ይሄ ምንድን ነው ማለት ነው። ከዛ ከም ማለት ስንት ነው ማለት ነው። ለምሳሌ ከም ፍሉስ አረፍተ ነገር ስንጨምርበት ማለት ነው። ከም ፍሉስ ያኔ ፍሉስ ማለት ደግሞ ብር ነው፣ ገንዘብ ማለት ነው። ስለዚህ ገንዘቡ ስንት ነው እንደማለት ነው ከም ፍሉስ ማለት። ከዛን ወይን ማለት ደግሞ የት ነው፣ የት። ለምሳሌ ወይን በሚለው ደግሞ አረፍተ ነገር ስንሰራ ወይን ትሽተቅሊን ማለት የት ነው ስራሽ። ከዛ እናንተ መልሳችሁ በቤት ከሆነ የምትሰሩት አነ እሽተቅል ብልበይት ትላላችሁ። ማጣዕም ከሆነ ደግሞ አነ እሽተቅል ብልማጣዕም፣ አነ ሽቁል ወይም አሽተቅል ብልማጣዕም፣ ምግብ ቤት ነው የምሰራው ማለት ነው። ማጣዕም ማለት ምግብ ቤት ነው። ከዛ እሽፊች ማለት ደግሞ ምን ሆንሽ ነው። ለምሳሌ ስፊችሊዮም ፊሼሊዮም፣ ፊሼይ ማለት የሆነ ችግር ተፈጥሯል፣ ችግር አለ ማለት ነው። ፊክሼይ ይባላል ለወንድ ሲሆን፣ ፊክሼይ ለሴት ደግሞ ፊትሼይ ያኔ የሆነ ችግር አለ እንደማለት ነው። ከዛም እሽፊክ ከሆነ ለሴት ማለት ነው። እሽፊክ ከሆነ ደግሞ ለወንድ። እሽፊክ ማለት ምን ሆንሽ፣ እሽፊክ ምን ሆንክ፣ ያው በተናጠል ስናብራራው ማለት ነው። እሺ ቤተሰብ። ከዛ ኬፍ ሀለክ ማለት ደግሞ እንዴት ነህ፣ ኬፍ ሀልኩም፣ ኬፍኩም እንዴት ናችሁ ማለት ነው። ውድ ሀገሬ ልጆች ቪዲዮዬን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ሰላም ሰንብቱልኝ። አይዟችሁ፣ በርቱ፣ ጠንክሩ። እሺ እህቶቼ፣ በተለይ ጀማሪዎች አይዟችሁ። ቋንቋ ያው በእርግጥ ቶሎ የኔ በፍጥነት ባይለመድም ግን እያደር ይቀላችኋል ማለት ነው። ከእናንተ የሚጠበቀው መጀመሪያ ቃላቶችን ለማወቅ ሞክሩ። ከዛን በቃ በሂደት ትለምዳላችሁ። እሽቶቼ በጣም ደግሞ አስቸኳይ ነገር ካላችሁ ለምሳሌ ይሄን ብትሰሪልን በጣም አስፈላጊ ነው ካላችሁ ደግሞ ያኔ እንደዛ የምትሉት አስፈላጊ ነገሮች ካሉ ኮሜንት ላይ ጻፉልኝ። እኔ በቻልኩት መጠን እሰራላችኋለሁ ማለት ነው። እሺ ውድ ሀገሬ ልጆች ሰላማችሁ ብዝት ይበልኝ። በሌላ ቪዲዮ እስከምንገናኝ ቪዲዮውን ከወደዳችሁት ሼር አድርጉ። ሰላማችሁ ይብዛ።